በ1960ዎቹ አጋማሽ በሴንት ቶማስ ደሴት ላይ በሚገኝ አንድ ገለልተኛ ቤት ውስጥ የሰው ልጅ ታሪክ ካያቸው እጅግ አስገራሚና አስደንጋጭ ሳይንሳዊ ሙከራዎች አንዱ ተካሂዶ ነበር። ናሳ በገንዘብ የሚደግፈው ይህ ፕሮጀክት ዓላማው ዶልፊኖች የሰው ልጅ ቋንቋ እንዲናገሩ ማስተማር ነበር። ነገር ግን ማርጋሬት የተባለችው ወጣት ተመራማሪ ከፒተር ከተባለው ዶልፊን ጋር ለ6 ቀናት በሳምንት ለ24 ሰዓታት አብራ መሆን ስትጀምር ሙከራው ከቁጥጥሩ ወደሆነ አደገኛ አቅጣጫ ተቀየረ። ይህ በሳይንስ ስሜት ተጀመረ፣ ነገር ግን በብቸኝነትና በመጨረሻም በሞት የተጠናቀቀው እውነተኛ ታሪክ ነው። በ1960ዎቹ መጀመሪያ ላይ አሜሪካና ሶቪየት ህብረት በጠፈር ምርምር ከፍተኛ ፉክክር ላይ ነበሩ። ናሳም በወቅቱ አንድ ትልቅ ስጋት ነበረበት። እሱም ከሌላ ፕላኔት የሚመጡ ፍጥረታትን ብናገኝ እንዴት እናነጋግራቸዋለን የሚል ነበር። ይህንን ጥያቄ ለመመለስ ደግሞ በምድር ላይ ካሉ አስተዋይ ፍጥረታት ጋር መነጋገር መለማመድ እንዳለባቸው ወሰኑ። እናም ምርጫቸው የሆኑት ደግሞ ዶልፊኖች ነበሩ። ታዋቂው የነርቭ ሳይንቲስት ዶክተር ጆን በሴንት ቶማስ ደሴት ላይ ዶልፊን ሃውስ የተባለ ልዩ ህንፃ አዘጋጅ። ይህ ቤት ተራ ቤት አልነበረም። የታችኛው ክፍል በከፊል በባህር ውሃ የተሞላ ሲሆን ተመራማሪዎችና ዶልፊኖች በአንድ ላይ እንዲኖሩ ታስቦ የተሰራ የመኖሪያ ላቦራቶሪ ነበር። ወጣቷ ማርጋሬት ወደዚህ ፕሮጀክት ስትቀላቀል ምንም አይነት ሳይንሳዊ ዲግሪ አልነበራት። ነገር ግን ለእንስሳት የነበራት ፍቅርና ትዕግስት ለየት ያለ ነበር። እናም ዶክተር ጆን አንድ ከባድ ፈተና ሰጣት። ለ5 ወራት ያህል በቀን 24 ሰዓት በሳምንት 7 ቀን ከፒተር ከተባለው ወጣት ዶልፊን ጋር አብረሽ ትኖሪያለሽ አላት። ማርጋሬትም ይህንን ፈተና በደስታ ተቀበለች። ቤቱም እንዲስተካከልላት አደረገች። አልጋዋንም ከውሃው በላይ አንጠለጠለች። ጠረጴዛዋንም ውሃ ውስጥ እንዲገባ አደረገች። ዓላማዋ ፒተርን እንደ ሕፃን ልጅ ማሳደግና የእንግሊዘኛ ቃላትን እንዲያነብና እንዲናገር ማድረግ ነበር። ፒተር ማርጋሬትን መጀመሪያ ላይ በጥርጣሬ ይመለከታት ነበር። ነገር ግን ማርጋሬት በውሃ ላይ ሆና ስታነብ፣ ስትበላና ስትተኛ ፒተር ቀስ በቀስ ወደ እሷ መቅረብ ጀመረ። ሙከራው ሲጀምር ሁሉም ነገር ተስፋ ሰጪ ይመስል ነበር። ፒተር አንዳንድ ድምጾችን ለመኮረጅ መሞከር ጀመረ። ሄሎ ማርጋሬት የሚለው ቃል ለመጥራት በውሃ ላይ በሚገኙ የአየር ቀዳዳ በኩል ከፍተኛ ጥረት ያደርግ ነበር። ነገር ግን በዚያ በውሃ በተሞላው ጠባብ ቤት ውስጥ በማርጋሬትና በፒተር መካከል ያለው ግንኙነት ከሳይንሳዊ ሙከራነት አልፎ ወደ ሌላ አቅጣጫ መሄድ መጀመሩን ማንም አልገመተም ነበር። ሙከራው በይፋ ሲጀመር ማርጋሬት በታላቅ ተነሳሽነት ነበር ስራዋን ያከናወነችው። ፒተርን እንደ ተማሪ ሳይሆን እንደ አንድ ትንሽ ልጅ ነበር የምትመለከተው። በየቀኑ ለሰዓታት ያህል ፊቷን ወደ ፒተር አስጠግታ የእንግሊዘኛ ቃላትን ትደጋግምለት ነበር። በተለይም ኤም የሚለውን ድምጽ እንዲያወጣ ለማስተማር ትልቅ ትግል ታደርግ ነበር። ምክንያቱም ዶልፊኖች በባህሪያቸው የሰው ልጅ ድምጽ ለመኮረጅ የሚጠቀሙበት አሰራር ከኛ የተለየ በመሆኑ ነበር። ማርጋሬት ለፒተር የምታስተምረው በጨዋታና በሽልማት ነበር። ፒተር አንድን ቃል ለመጥራት ሲሞክር በደስታ ትጮኻለች፣ ትስመዋለች፣ እንዲሁም የሚወደውን ምግብ ትሰጠው ነበር። በሚገርም ሁኔታ ፒተር ሄሎ፣ 1 2 3 እና ማርጋሬት የሚሉ ቃላት ለመጥራት ጥረት ማድረግ ጀመረ። ማርጋሬት ቆይታ በሰጠችው ቃል መሰረት ፒተር ድምጿን ብቻ ሳይሆን የአነጋገሯን ቃና ጭምር ለመኮረጅ ሞክር ነበር። ነገር ግን በቤት ውስጥ ያለው ድባብ እጅግ አስቸጋሪ ነበር። ማርጋሬት ቆዳዋ በጨው ውሃ ከመጎዳቱ የተነሳ ሁልጊዜም በህመም ትሰቃይ ነበር። ቤት ውስጥ ያለው እርጥበትና ብቸኝነት በአእምሮዋ ላይ ጫና ማሳደር ጀመረ። በሌላ በኩል ደግሞ ፒተር እያደገ ሲመጣ ባህሪው መለዋወጥ ጀመረ። ፒተር አሁን ያ የሚያዳምጠውና የሚታዘዘው ትንሽ ዶልፊን አልነበረ። የወጣትነት ስሜት ውስጥ እየገባ ነበር። በሙከራው ወቅት ትኩረቱን በትምህርቱ ላይ ከማድረግ ይልቅ ወደ ማርጋሬት አካል መጠጋትና ትኩረትን መፈለግ መረጠ። ማርጋሬት ፒተርን ለማስተማር በምትሞክርበት ጊዜ እሱ ግን በመስተዋት መስኮቶች ላይ የራሱን ምስል እያየ ድምጽ ያወጣ ነበር፣ አሊያም ከማርጋሬት እግር ስር አይለይም ነበር። ዶክተር ጆን ይህንን ለውጥ ሲመለከቱ ሙከራው ይበልጥ ስኬታማ እንዲሆን ፒተርን ከሌሎች ሴት ዶልፊኖች ጋር እንዲገናኝ ማድረግ ይችሉ ነበር። ነገር ግን ማርጋሬትና ፒተር ያላቸውን ግንኙነት እንዳያበላሸው በመፍራት ፒተርን በዚያው ጠባብ ክፍል ውስጥ ከማርጋሬት ጋር ብቻውን እንዲቆይ ወሰኑ። ይህ ውሳኔ ግን ለታሪኩ አስደንጋጭ ለውጥ የመጀመሪያው እርምጃ ነበር። ማርጋሬት እና ፒተር አብረው ያሳለፏቸው ሳምንታት እየጨመሩ ሲሄዱ በመካከላቸው ያለው ግንኙነት ከሳይንሳዊ ምርምር ወደማይታሰብ ጥልቅ ቅርበት ተቀየረ። ማርጋሬት ፒተርን ማስተማር ብቻ ሳይሆን ሙሉ በሙሉ የእርሷ ዓለም አካል ለመሆን ወሰነች። ፒተር ከእርሷ ርቆ ወደ ሌላ ገንዳ መሄድ ሲገባው በከፍተኛ ሁኔታ ይረበሽና ይጮህ ነበር። ይህንን ጭንቀቱን ለማስወገድ ማርጋሬት ከፒተር ጋር ያላትን ጊዜ ወደ 24 ሰዓት አሳደገችው። ፒተር አሁን ትምህርቱን ችላ ማለት ጀምሯል። ለእርሱ ሄሎ ማለት ወይም ቃላትን መኮረጅ ትርጉም
ትርጉም የሚሰጠው ከማርጋሬት ፍቅርና ትኩረትን ሲያገኝ ብቻ ነበር። ፒተር በማርጋሬት እግሮችና እጆች ላይ ሰውነቱን ማሸት፣ በእርሷ ዙሪያ መሽከርከርና ልዩ የሆኑ ድምጾችን ማውጣት ጀመረ። ማርጋሬት ቆይቶ በሰጠችው ቃለ መጠይቅ ላይ እንደገለጸችው ፒተር የሚሰማውን ስሜትና መነቃቃት መቆጣጠር የማይችልበት ደረጃ ላይ ደርሶ ነበር። መጀመሪያ ላይ ይህንን ስሜቱን ለማርገብ ወደ ሌላ ገንዳ እንዲሄድ ታደርግ ነበር። ነገር ግን ይህ ሂደት በትምህርታቸው ላይ የሚወስደውን ጊዜ በማባከኑና ፒተርን በማስቆጣቱ ማርጋሬት አንድ አወዛጋቢ ውሳኔ አስተላለፈች። ይህንን የዶልፊንን ፍላጎት በገዛ እጆቿ በማርገብ ትምህርቱ እንዲቀጥል ለማድረግ ወሰነች። ለእኔ ይህ ወሲባዊ አልነበረም፣ ይልቁንም በፒተርና በእኔ መካከል ያለውን ግንኙነት ለማጠናከር የተደረገ ነገር ነበር ስትል ትገልጸዋለች። ነገር ግን ከውጭ ለሚያየው ሰው ይህ ድርጊት የሳይንስን ስነ ምግባርና የተፈጥሮን ሕግ የጣሰ እጅግ አስነዋሪ ተግባር ነበር። ማርጋሬት በዚያ በውሃ በተሞላው ጠባብ ቤት ውስጥ ከፒተር ጋር ያላት ትስስር እጅግ እየጠነከረ በሚሄዱ ከሰው ልጅ ማህበረሰብ እየተገለለች መጣች። ፒተር ደግሞ ማርጋሬትን እንደ እናቱ ወይም እንደ አስተማሪው ሳይሆን እንደ ፍቅር አጋሩ ማየት ጀመረ። ይህ የስነ ልቦና መዛባት በሁለቱም ላይ የሚያስከትለው መዘዝ ግን ገና አልታየም ነበር። ማርጋሬትና ፒተር በዶልፊን ሃውስ ውስጥ ባላቸው ግንኙነት ተጠምደው ሳለ ከበስተጀርባው የፕሮጀክቱ መሪ ዶክተር ጆን ሌላ አደገኛ ሙከራ ጀምረው ነበር። ጆን ዶልፊኖች የሰውን ቋንቋ እንዲማሩ ያላቸውን ፍጥነት ለመጨመር ኤልኤስዲ የተባለውን አእምሮን የሚያነቃቃ እጽ መጠቀም ጀምረዋል። ይህ በወቅቱ በናሳና በወታደራዊ ተቋማት ዘንድ የሚደረግ የሚስጥር ምርምር አካል ነበር። ዶክተር ጆን ዶልፊኖቹ ላይ እጹን በመርፌ በመስጠት አእምሯቸው ይበልጥ እንዲከፈትና ከሰዎች ጋር በአእምሮ ሞገድ ጭምር እንዲገናኙ ለማድረግ አልመው ነበር። ሆኖም ግን ፒተር በዚህ ሙከራ ውስጥ እንዳይካተት ማርጋሬት አጥብቃ ተቃወመች። ፒተር በኔና በእርሱ መካከል ባለው ፍቅርና ትስስር ብቻ ነው መማር ያለበት ስትልም ተከራከረች። ጆን ሌሎች ዶልፊኖች ላይ ሙከራውን ቢቀጥሉም ውጤቱ ግን አስከፊ ነበር። ዶልፊኖች ይበልጥ ዝምተኛና እንግዳ ባህሪ የሚያሳዩ ሆኑ። ይህ በእንዲህ እንዳለ የናሳ ባለስልጣናት ለፕሮጀክቱ የሚያወጡት ገንዘብ ምንም አይነት ተጨባጭ ሳይንሳዊ ውጤት እያመጣ ለመሆኑን ተገነዘቡ። ፒተር ሄሎ ከማለት ባለፈ ትርጉም ያለው አረፍተ ነገር መናገር አልቻለም ነበር። በመካከላቸው ያለው ግንኙነት ለሳይንሳዊ መጽሔቶች የሚቀርብ ግኝት ሳይሆን ይልቁንም ለማህበረሰቡ የሚከብድ የሞራል ውድቀት እየሆነ መጣ። በደሴቱ ላይ የሚገኙ ሌሎች ሰራተኞች ማርጋሬትና ፒተር የሚያሳልፉትን ጊዜ በጥርጣሬና በትዝብት ይመለከቱ ነበር። ማርጋሬት ግን በዓለም ላይ ከፒተር ውጭ ማንም እንደሌለ በማሰብ ራሷን ከእውነታው ዓለም እያራቀች ሄደች። በመጨረሻም በ1966 አጋማሽ ላይ ናሳ ለፕሮጀክቱ የሚሰጠውን የገንዘብ ድጋፍ ለማቆም ወሰነ። ይህ ውሳኔ ለማርጋሬት መርዶ ነበር፣ ለፒተር ደግሞ የሞት ፍርድ ያህል የሚከብድ የመለያየት መጀመሪያ ነበር። እንደ ኤሮፓውያን አቆጣጠር በጥቅምት 1966 የናሳ የገንዘብ ድጋፍ በይፋ ሲቆም በሴንት ቶማስ ደሴት ላይ የነበረው ያ አስገራሚ ሙከራ በአንድ ጀንበር እንዲበተን ተወሰነ። ለሳይንቲስቶቹም ይህ የከሸፈ ምርምር ፍጻሜ ነበር። ለማርጋሬት ግን ሕይወቷን የሰጠችለት ዓለም እየፈራረሰ ነበር። እጅግ አስከፊው ዜና ደግሞ ፒተርን ይዛ መሄድ አለመቻሏ ነበር። ፒተር ወደ ማያሚ ፍሎሪዳ ወደሚገኝ የዶክተር ጆን ሌላ ላቦራቶሪ እንዲዘዋወር ተወሰነ። ይህ ቦታ ግን ከዶልፊን ሃውስ ለየት ያለ ነበር። ፒተር እዚያ የሚቆየው በጠባብ በጨለማና ብርሃን በማይገባበት የብረት ገንዳ ውስጥ ነበር። ማርጋሬት ፒተርን ለመጨረሻ ጊዜ ስትሰናበተው ዶልፊኑ ምን እየተፈጠረ እንዳለ የተረዳ ይመስል ነበር። በጭንቀት ይጮህና ሰውነቷን ይተሻሻት ነበር። ነገር ግን ምንም አማራጭ አልነበራት። እናም ፒተር ወደ ማያሚ ተወሰደ። እዚያ እንደደረሰ ግን ባህሪው ሙሉ በሙሉ ተለወጠ። ከማርጋሬት ጋር በነበረው ቆይታ ፒተር ራሱን እንደ ዶልፊን ማየቱን አቁሞ ነበር። እርሱ የሚፈልገው ምግብ ወይም ውሃ ሳይሆን ያላትን ትኩረትና ፍቅር ሁሉ የሰጠችውን ያችን ሴት ነበር። በማያሚ ያለው ላቦራቶሪ ሰራተኞች ፒተር መመገብ ማቆሙን ለዶክተር ጆን ሪፖርት አደረጉ። ፒተር ገንዳ ውስጥ ሳይንቀሳቀስ ለሰዓታት ይቆይ ነበር። የማርጋሬት ድምፅ በማይሰማበት በእርሷ እጆች በማይዳሰሱበት በዚያ ቀዝቃዛ ገንዳ ውስጥ የፒተር መኖር ትርጉም አጣበት። ሳይንቲስቶቹ ዶልፊኑ በከባድ የድብርት በሽታ እየተጠቃ መሆኑን ቢረዱም ማርጋሬትን መልሶ ለማምጣት ግን ምንም ያደረጉት ጥረት አልነበረም። ማርጋሬት በበኩሏ በሴንት ቶማስ ደሴቱና በየቀኑ ስለ ፒተር ትጠይቅ ነበር። በልቧ ውስጥ ትልቅ ክፍተት ተፈጥሮ ነበር። ነገር ግን ከጥቂት ሳምንታት በኋላ ከማያሚ የተደወለላት ስልክ የሁሉንም ነገር መደምደሚያ ይዞ መጣ። ከተለያዩ ከጥቂት ሳምንታት በኋላ ማርጋሬት ከዶክተር ጆን አንድ አስደንጋጭ የስልክ ጥሪ ደረሳት። ፒተር መሞቱ ተነገራት። ነገር ግን የሞቱ ምክንያት ከማንኛውም የእንስሳት ሞት የተለየና ልብ ሰባሪ ነበር። ፒተር የሞተው በበሽታ ወይም በእድሜ መግፋት አልነበረም። ፒተር የሞተው ራሱን አጥፍቶ ነበር።
ይህ ለብዙዎች የማይታመን ሊመስል ይችላል። ነገር ግን ዶልፊኖች እንደ ሰው ልጆች በራሳቸው ፍቃድ መተንፈስን ማቆም የሚችሉ ፍጥረታት ናቸው። ፒተር በማያሚ በነበረው ጠባብ ገንዳ ውስጥ ወደ ውሃው ግርጌ ሰመጠና የአየር ቀዳዳውን ላለመክፈት ወሰነ። ወደ ላይ ወጥቶ አየር ከመሳብ ይልቅ በውሃው ውስጥ ታፍኖ መሞትን መረጠ። ሳይንቲስቶቹ ፒተር ይህንን ያደረገው ከማርጋሬት በመለየቱ በደረሰበት የልብ ስብራት እንደሆነ ያምናሉ። ለእርሱ ማርጋሬት ብቸኛ ዓለሙ ነበረች። ያለ እርሷ ሕይወቱ ትርጉም አልነበራት። ፒተር መተንፈስን በማቆም የደረሰበትን የስነ ልቦና ስቃይ በሞት ለመቋጨትም ወሰነ። ማርጋሬት ይህንን ስትሰማ ዓለሟ በጨለማ ተዋጠ። በሳይንስ ስም የተጀመረው ሙከራ በአንድ ንጹህ ፍጡር ሞት ተጠናቀቀ። ማርጋሬት ለብዙ ዓመታት ስለዚህ ጉዳይ ሳታነሳ በዝምታ ቆይታለች። ነገር ግን በልቧ ውስጥ የሚመላለሰው ጥያቄ አንድ ነበር። ፒተርን አድኘው ነበር ወይስ ይበልጥ ጎድቼው የሚል ነበር። ይህ የፒተር አሳዛኝ ፍጻሜ በወቅቱ ሚስጥር ሆኖ እንዲቆይ ተደረገ። የናሳና የዶክተር ጆን ስም እንዳይበላሽ ታሪኩ ተሸፋፈነ። ነገር ግን እውነታው አንድ ቀን መውጣቱ አልቀረም። ይህም ዓለምን ያስደነገጠውን ያንን ሚስጥራዊ ግንኙነት ለሕዝብ ይፋ አደረገው። ከፒተር ሞት በኋላ ለብዙ ዓመታት ይህ ታሪክ በሚስጥር ተቀብሮ ቆይቷል። ማርጋሬት በዚያው በሴንት ቶማስ ደሴት ቀርታ የዶልፊን ቤቱን ወደ ግል መኖሪያነቷ ቀይራው ነበር። ሆኖም በ1970ዎቹ አጋማሽ ላይ ሀስለር የተባለው መጽሔት በሳይንሳዊ ሙከራው ስም የተፈጸመውን ግንኙነት አስመልክቶ ዝርዝር መረጃዎችን ይፋ አደረገ። ይህ ዜና በመላው ዓለምም ከፍተኛ ቁጣን ቀሰቀሰ። ሳይንሳዊው ማህበረሰብ ዶክተር ጆንና ማርጋሬትን ክፉኛ ተቸ። ሙከራው ሳይንስ ሳይሆን የእንስሳት እንግልትና የሞራል ዝቅጠት ነው ተባለ። ናሳ ከዚህ ፕሮጀክት ጋር የነበረውን ግንኙነት ለማለዘብ ቢሞክርም የታሪኩ ጥቁር ነጥብጣብ ግን ሊፋቅ አልቻለም። ማርጋሬት ግን እስከ ዕለተ ሞቷ ድረስ ድርጊቷን ስትከላከል ኖራለች። ፒተር ፍቅር ፈልጎ ነበር፣ እኔ ደግሞ ሰጠሁት ትል ነበር። ዛሬ ላይ የፒተርና የማርጋሬት ታሪክ እንደ ትልቅ ማስጠንቀቂያ ይታያል። የሰው ልጅ በተፈጥሮ ሕግ ውስጥ አልቃ በመግባት እንስሳትን እንደ ሰው ለማድረግ ሲሞክር የሚከተለውን አደገኛ መዘዝ በግልጽ ያሳያል። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነ ማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።